እኔ ነኝ ያለ ደፋር የሆነ አገልጋይ ነኝ የሚል መንፈስ የለብኝም ይበል አይበል እኔ ችግር የለብኝም ሰላማዊ ሰው ነኝ ቆራቢ ነኝ የምትልም ጨምር ምትይም ይሄንን ሳታዩ እንዳይገላችሁ እንዳታልፉችን ምድር እንዳታልፏት መጣችሁ አንድ ቀንም ቢሆን ቅጠሩ በቃ እዚህ ቦታ ለመድረስ ያብቃኝ ብላችሁ ተመኙ ትደርሳላችሁ ታዩታላችሁ ንጹህ ነገር ተመኙ ይልቁንም ይሄን አሳየኝ አትበሉ አንተ የፈቀድከውን አሳየኝ በሉ በመጀመሪያው ቀን አንተ የፈቀድከውን አሳየኝ ካላችሁት እግዚአብሔር በእናንተ ላይ እንዲሰራ አትገድቡትም ያሳያችኋል ግን ይሄን ብቻ አሳየኝ ካላችሁ ሊያሳያችሁ የፈለገው ነገር ትገድቡታላችሁ ሞር የትኛው ይሻላል አንተ የፈቀድከውን አሳየኝ ማለት ይሻላል ለኔ የሚያስፈልገኝን የሚያቆሱ ስለሆነ ማለት ነው ብዙ ጊዜም ሰዎችም አንዳንድ ጊዜ ተስፋ ቆርጠው ይወጣሉ እዛ ቦታ ላይ የሆነ ማየት የሚፈልጉትን ነገር አንዳንድ ይሄን ብቻ አሳየኝ ይሉና ያንንም ሳያሳያቸው ለነሱ የሚያስፈልጋቸው ነገር አሳይቷቸው የሚወጣበት አጋጣሚ አለ አንዳንዴ እንዳልከው ደግሞ አንተ ያችን ብቻ የሚፈልጓትን ነገር ብቻ አይተው የሚወጡበት አጋጣሚ ሌሎች ነገሮችን በጸሎት በንጹህ ልቦና ቢጠይቁት ማየት ያለባቸው ነገር አይተው መውጣት ይችላሉ ነበር አንተም ላይ የገጠመህ እንደዛ ይሄ ነው እኔ ሶስተኛው ጥምቀት ላይ ነው ያቀድኩት በቃ እንዴ ያልኩኝ ሲኦል ውስጥ ድጋሚ ልገባ ነው ግን የጎደለ ነገር ካለ አሁንም አሳየኝ ግን ሲኦል ሳልገባ አሳየኝ አልኩኝ በልቤ ነው የምለው ሲኦል ሳልገባ እዛ ጭንቅ የሆነ ነገር ውስጥ ሳልገባ እንዲሁ ሜዳ ላይ ቆሜ ወይ ሳር ላይ ሆኜ ባይ ደስ ይለኛል አልኩ ወይም ደግሞ በድምጽ ከሆነ እንደው ብቻ ተመኘሁ እንደ አንድ ደካማ ክርስቲያን ተመኘሁ ግን አገልጋይ ነኝ ብዬ ራሴን ከወሰንኩበት ጊዜ ጀምሮ ሰዎች በኔ እንዲድኑ እንጂ በኔ እንዲሰናከሉ ስለማልፈልግ መሰናከል የሆንኩባቸው ሰዎች ካሉ እነሱን አሳየኝ እና ሄጄ ራሳቸውን ይቅርታ ጠይቃቸዋለሁ ይሄን ተናግሬያለሁ ሶስተኛው ጥምቀት ላይ አሁንም አዲስ አይደለም የሚሆንበት ጥምቀቱ ገብቼ ስታሰር የሚገርምህ ልጠይቅህ እፈልጋለሁ አዲስ አበባ ከመጣሁ በኋላ የዛ የውሃው መልካም ጠረሽታ አፍንጫ ይላል አይለቅም አለ ሌላ ሰው ላይ እንደዚህ አንዳንድ ሰዎች ውስን ሰዎች ላይ ሲተኙ በእንቅልፍ ልባቸው እኔ አንድ ታሪክ ማውቀው ታሪክ አለ በርሜል ቅዱስ ጊዮርጊስ ደርሶ ተጠምቆ መጥቶ ያ ልጅ በፊት ወደ ነበረበት አንድ ቀን ሁለት ቀን የተጠመቀውና በፊት ወደ ነበር ጭፈራ ቤት ምናምን ይወድ ነበር ልጅ እና ጭፈራ ቤት ውስጥ ገብቶ መጠጥ አይጠጣም ውሃ ይዞ ነው የገባ ጓደኞቹ ናቸው ይዞት የገቡት ተሰውሯል እዛ ጭፈራ ቤት ውስጥ ተሰውሮ ውሃ ደፍተውበት ከብዙ ሰዓታት በኋላ ሲነቃ ምን ሆነ ነው ሲባል በርሜል ቅዱስ ጊዮርጊስ በቃ የነበረኝ የመጀመሪያ ቀን ስጠመቅ የነበረኝ ያ መዓዛ መጥቶ እዛ ውስጥ ሸተተኝ አላውቀውም ራሴን ከዛን ቀን ወዲህ ዳሊ ጭፈራ ቤት ገብታ ያቀምና ለውስን ሰዎች ያ መዓዛ ይመጣል አይለቃቸውም ቤታቸው ድረስላ በሌሊት በእንቅልፋቸው በህልማቸው በተለያየ መንገድ እየሸተታቸው አንደኛ ወዳልሆነ መንገድ እንዳይሄዱ ነው ሁለተኛ ቦታው በቃ ያለው ቅዱስ ጊዮርጊስ በጣም እንደዚህ ሲወደን ሲፈቅድልን እንዲህ አይነት ነገሮችን ያጋጥሙናል እዛ ቦታ ላይ ከመዳን ባሻገር ማለት ነው በጣም ይገርማል እኔ እዚህ መጥቼ ሸተተኝ አዲስ አበባ ገብቼ እንዴ አልኩኝ ጸበሉ በጄስ ሊያስቆጥ ነው አልኩኝና ጸበሉ ቤት ነው ያለው ደግሞ ተከድኗል ታፍኗል ምንድነው ይሄ ነገር በቃ መጥቶ እዚህ እጥና አርገኝና ጦሎ ላርገኝ ምን ሊያሳየኝ ነው እንደው ቶሎ ሄጄ ገብቼ በተኛው ያልኩት ምክንያቱም እዛ መንገድ ላይ ሊሰጉረኝ አይችልም ግን ተኝቼ የሆነ ነገር ሊያሳየኝ ይችላል ያስቤ ማለት ነው ዞሮ ዞሮ ሶስተኛው ጥምቀት ላይ ገና ጸበሉ ሳይወጣ የውሃው ጠረን አፍንጫ ላይ መጣ ገና ጸበሉ ሳይወጣ እንደተለመደው ያ ውሃ የፈረስ ኮቴ ያሰማ መጥቶ ክድን አደረገብኝ ነጭ ነገር ነው በቃ ብልጭ ብሎብኝ ወደ ሆነ ቦታ ወሰደኝና ፀሐይ የሚመስል ነገር መቼም ራሷ ፀሐይ ልትሆን አትችልም ብርሃን ያለበት ቦታ ላይ ወስዶ ቁጭ አደረገኝ ነጭ ነገር ነው የታየኝ ሌላ ነገር አልታየኝም ተሰውር ያለው ምንም ድምጽ አይሰማኝም ጸጥ ያለ ቦታ ላይ ያለሁት ወደ ልቦናዬ ስመለስ ነው ጸጥ ያለ ቦታ ላይ እንደነበርኩ ያወቅኩት በጣም ሙካታ ያለበት ሁሉም እየጮኸ የነበረበት ሳለ ነው ቶሎም ልቤ አልተመለሰም ከዛ ይመስለኛል አስተናጋጆቹ እንደዚህ መታ ያርጉ መምር እያሉኝ ነካነካ ያርጉን የመለሱኝና ያለውበትን ማላቅም ሰውነቴ ሁሉ ተዝልፍልፎ ነበር ታግያለሁ መሰለኝ በጣም ታግሏል ውስጤ ይሄ ሁሉ እጄ አሁን ነው ተበለዙ የቀረው በጣም ክርክር ነበርው እዚህ ላይ የታሰርኩበት እግሬ ላይ ምልክት አለ ለካ እኛ ተሰጉረን ስንሄድ ስጋችን ነፍሳችን እዚህ ይጨነቃል በተለይ መንፈስ ያለበት ሰውም ደግሞ ግን 3 ደቂቃ ነው
3 ደቂቃ 3 ዓመት ነው የሚመስለው። እንዴ ከዛም በላይ 40-30 ዓመት ለሰው ጥሩ አይደል? 3 ደቂቃ ረጅም ዓመት ነው የሚመስለው። ምናልባት ነፍስ ርቅቅ ብላ ያ 3 ደቂቃ በእድሜ በነፍስ ዓለም እንግዲህ እድሜ በጣም ረጅም ነው ማለት ነው በነፍስ ዓለም። በስጋ ዓለም ደግሞ እድሜ ስጋ ሲቆጠር 3 ደቂቃ በጣም ትንሽ ናት እና ለዚህ ነው እድሜ ጨምርልን የምንለው። ትንሽ መስሎ ይመስለኛል። በጣም ብዙ ነገር አይቻለሁ። ትንቢት መጽሐፈ ኢዮብ ምዕራፍ 20 ቁጥር 3 ላይ የሚያስፈልገኝንና የሚያስጨንቀኝን ነገር እግዚአብሔር ወስዶ አሳየኝ ይላል። በጣም የሚገርም ነው። ማየት ያለብኝን ነገር አሳየኝ ይላል። ቃል በቃል ባነበው ደስ ይለኛል። ስለዚህም በውስጤ ስላለው ችኮላ ችኩለናል ነው። በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያስፈራኝንም ተግሳጽ ሰምቻለሁ። የማስተዋሌንም መንፈስ ይመልስልኛል። የሚያስፈራኝን ተግሳጽ ሰምቻለሁ የሚለው እሱን ደግሞ ኪዳነ ምሕረት ሄጄ ነው ያየሁት 4ኛ ቀን ላይ። ኪዳነ ምሕረት ሄድኩኝ። ድብልቅልቅ አለብኝ። መጀመሪያ አጠማመቁም ይለያል። ድብልቅልቅ ያለብኝ ምንድነው? ፍርሃት። ዝም ብሎ ተፈጥሯዊ በቃ ሰው ተፈጥሮ ዝም ብሎ ይፈራል አይደል? ፍርሃት አለ እና እጄን ይዘው ብድግ አድርጎ እንደዚህ ብብትና ብብቴን ይዘው ብድግ ሲያደርጉ ልትወስዱኝ ነው አልኳቸው። እንደ ቀላል ዕቃ ብድግ አንጠለጠሉኝ። አይዞህ መምህር ችግር የለውም አሉኝና ዘቅዘቅ አድርጎ በርሜሉ ላይ እንደዚህ ሲያሸቱኝ ኧረ እንደ ልከቱኝ ነው እያልኩ እየለፈለፍኩኝ ለካ አፌን ከፍቻለሁ። ገብቷል ሽታው። ያው የውሃ መዓዛ ነው። እኔ የመንግስተ ሰማያት ጠረን ነው የምለው። አንዳንድ ስንክሳር ላይ አንዳንድ ገድላት ላይ እሰማለሁ በብዛት እንዲያው ምን አንዳንዱ አብዛኞቹ ክርስቶስ ከድንግል ማርያም ጋር ከመላእክት ጋር መጥቶ ያን ጻድቅ ፊት ለፊት ቃል ገባለት። ምን ላድርግልህ፣ ምን ይደረግልህ ትፈልጋለህ ሲለው በስምህ ቤተክርስቲያን ያሰሩትን በስምህ መጽሐፍን ያጻፉትን እንደዚህ ያደርግልሃለሁ ይላል። ቃል ይገባላቸዋል አይደል? ከዛ መጨረሻ ላይ ከገነት ቅጠል አምጥቶ በአፍንጫቸውም አሸተታቸው፣ ነፍሳቸው ከስጋቸውም ወጣች ይላል። ብዙ ጊዜ ስሳነብ የገነት ቅጠል ይላል። እንደገና መልካም መዓዛ ያለው ቅጠል አምጥቶ በአፍንጫቸው ላይ ያስቀመጠ። ድንግል ማርያምም እንዲህ አደረገች፣ ነፍሳቸው ከስጋቸው ተለየች፣ ወደ ክርስቶስም ሄዱ ይላል። ስለዚህ ነፍስ ከስጋ የሚለይ ሽታ አለ ማለት ነው። 3 ደቂቃ ያክል ነፍሳችን ከስጋችን ተለይታ በደም ነፍሳችን ጸበል ቦታ ላይ ቆይተን ነፍሳችን ከስጋ ላይ ወጣ አይተን መምጣት የሚገባንን አይተን መተናል ብዬ አስባለሁ። ያልሞት ነው ደመ ነፍስ ስላልሞተች ነው። የሰው ልጅ ሲሞት ደመ ነፍሱ አብሮ ይሞታል፣ ነፍስ ትሄዳለች። እጅ ታስሮ እግር ታስሮ ደመ ነፍስ ቁጭ ብሎ ከስጋ ጋር ነፍስ ግን ወጣ አይታ ትመጣለች ማለት ነው። እና በጣም የደነገጥኩት መጀመሪያ ውካታ ነው የታየኝ። ግን መንገድ ላይ ነው የሚሄደው ይመስለኛል። ቀጭን ረጅም መንገድ ላይ እና ቀጥ ያለ መንገድ ነው ይመስለኛል። ሃይማኖቴን አካሄዴ ጥሩ እንደሆነ እንዲህ ማለት እንደሌለብኝ ያየሁ ይመስለኛል። እና ረጅም ሰዓት ፈጀው። እንዲያውም ወደ ራሴ ስመለስ ከአንድ ጸበልተኛ ማለት ከሚያስሩ ከሚፈቱት ወንድሞቻችን ጋር ራሱ ሊያጣላኝ ነበር ማለት እንትን ይሄ ወደ ልቦኔ እስክመለስ ድረስ የሆነ ነገር ሲያነጫንጨኝ ነበር። ቆይ ጸበሉን አታፈስብኝ ቆያ እንዲህ አልኩት። ለምን ወደ ላይ ልይ ነበር። በዛ ደግሞ ጸበል ቦታ ላይ እንደዛ ማድረግ የለብኝም። እሱ አልገባውም። ቆይ መምህር ቆይ አንዴ ቆይ ልብህ ገና አልተመለሰም ብሎ እረፍ ቆይ ብዬ ተቆጣሁትና መንፈስ መስሎት እንዴ ነገር አልተመለሰም ብሎ ይወጪ ነበር። በኋላ መጣ ይቅርታ መምህር አስጨነቀው እንዴ አለኝ። እኔ ወደ ላይ ልይ ነበር ጸበል ቦታውን ላበላሽ ነው የምትፈልገው እንዴ አልኩት። ግን መንገዴን አይቻታለሁ። አሳየኝ አልኩት አይደል? አሳየኝ በቃ እመቤታችን ምርት ደለጎ ቅድስት ኪዳነ ምሕረት እመቤቴ ሃይማኖቴን ቀጥ አድርጋ አሳይታኛለች። ቀጭን መንገድ ነው። ከፊት ለፊት ፀሐይ ትታያለች። በመንገዱ ትክክል ብርሃን አለ። እንደዚህ አይደል መንገድ በሩቅ ሲሄድ ሲታይ መንገዱ ጫፍ መጨረሻው ባይታወቅም ጫፉ ላይ ግን ፀሐይ አለች። ያ ክርስቶስ ነው። መንገዱ ሃይማኖቴ ነው። ሌላ ምንም ሊሆን አይችልም። ተጓዥ ነኝ። ጠመዝማዛ መንገድ ቢሆን ኖሮ እኔ እንደምፈታው ነበረ ማለት ነው። እንዴት ነበር የመጨረሻ ቀን 5ኛ ለከኪ? እንደዚህ ሆኖ ነጭ ነገር ነው የሚታየኝ። ብርት ብሎ ነው የሚታየኝ። በተደጋጋሚ ይሄው ነው የሚታየኝ እና ማረሳው ግን ሲኦሉን ነው። ምክንያቱም አስበው ወንድሜ ስለ መንፈሳዊ ወንድሜ ነው። ዲያቆን ነው። 8 ዓመት ሆኖናል ከተለያየንም ከተጣላንም ከተኮራረፍንም ማለት ነው።
ተራራ ወጥቼ ነው ይቅርታ አድርግልኝ አልኩት። ደወልክለት? ወዲያው ኃጢአት ማሳደር ጥሩ አይደለም። ወዲያው ተራራ ወጥቼ እንዲያውም አስታወስክ ድጋሚ ወንድሜ እንደዚህ በርሜል ጊዮርጊስ ነው ያለው ስለው ጊዜ ተስፉ ተጣልተናል እኮ ረሳኸው እንዲህ አለኝ። አዎ ስማ ረሳሁት ተጣልተናል፣ ግን ስጠመቅ እኮ በርሜል ጊዮርጊስ ሲባል ሰምተሃል አልኩት። አዎ ሲባል ሰምቻለሁ እና እየተጠመቅኩኝ እመቤታችን አንተን አሳየችኝ። ለምን ይሄን ልጅ ሳትታረቀው ቅዱስ ቁርባን ተቀበልክ? ይሄ ልጅ መታረቅ አለብህ፣ ንጹሕ ሆነ መቀበል ያለብህ ብላ አለችኝ ስለው ጊዜ ጸቡስ ችግር የለውም እንታረቃለን፣ ያው ይቅርታ አድርጌልሃለሁ አንተም ይቅርታ አድርግልኝ፣ እንዲያውም እኔ ጥፋተኛ ግን እኔ እንደሰማ ስለተፈለገ ነው እመጣለሁ አላለኝ። በጣም ደስ ይላል። እሱ እንዲመጣ ፈልጋ ነው ይሄን ጉዳይ አስታወሰችኝ። ጉዳዩ ያን ያክል ግድ የሚያስብለው ጉዳይ ሆኖም አይደለም ብዬ አስባለሁ። ግን እርቅም ነው ስጋው ደግሞ ንጹሕ ሆኜ መቀበልም ስላለብኝ ነው። ልጁም ግን እንዲመጣ ፈልጋለች። በኋላ እህት መምህር ተስፋዬ ነው ተስፉ ሲል ሰምታ እህቱ ነጠቀችውና ስልኩን ሄሎ ተስፉን አለችኝ። አዎ መምህር ተስፋዬ አለችኝ። አዎ የት ነው እመጣለሁ የሚልህ አለችኝ። በርሜል ጊዮርጊስ አልኳት። በማርያም እኔም አብሬ እመጣለሁ። ሁለተኛ ሰው ጥሪው ላይ